ካህናትና ምዕመናን ዘፈን መዝፈን አይፈቀድላቸውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አደራችሁ? ካህናትና ምዕመናን ዘፈን መዝፈን አይፈቀድላቸውም። በዘመናችን አንዳንድ ቦታ ላይ ከነሻሻቸውና ከነክብር ልብሳቸው ሲያሸበሽቡ እንደዚሁም ደግሞ ሲያጨበጭቡ ሲዘፍኑ የሚታዩ ካህናት የሚመስሉ ሰዎች አሉ። እነዚህ ሰዎች ካህናት ሆነው ከሆነ በእውነት መረገም ነው። ካህናቱን ለማሰደብ ተመሳስለው ገብተው ከሆነ ደግሞ እነዚህን ሰዎች አለመመልከትና አለመስማት ይገባል ማለት ነው። መጻሕፍቶቻችን፣ የቤተ ክርስቲያናችን መጻሕፍቶች ካህናትና ምዕመናን መዝፈን አይደለም ወደ ዘፈን ቤት እንዳይገቡ ይከለክላሉ። ለምሳሌ መጽሐፈ ቀለሚንጦስ 10:17 አሁንም ቀለሚንጦስ 11:45 ላይ ምንድን ነው የሚለው? ወደ ዘፈን ቤት የገባ ክርስቲያን ንስሐውን እስኪጨርስ ድረስ ወደ ቤተ ክርስቲያን እንዳይገባ ይላል። ስለዚህ ይሄ የሥርዓት መጽሐፍ የትኛውም ክርስቲያን ቄስ አይደለም ያለው፣ ክርስቲያን ተራው ሰው ወደ ዘፈን ቤት ከገባ ንስሐውን ሳይጨርስ ወደ ቤተ ክርስቲያን እንዳይገባ ይላል። አሁን በዘመናችን ደግሞ እንዳለመታደል ሆኖ የቤተ ክርስቲያኒቷ ስርዓት እየከለከለ ዘፋኞቹንና እነዚህን ታዋቂ ሰዎቹን በአውደ ምሕረት ላይ ሲያንጎራድዷቸው ይታያሉ። ይሄ መረገምና ለቤተ ክርስቲያኒቷ አለማሰብ፣ ለሕዝቡ አለመጨነቅ ነው ማለት ነው። ስለዚህ ዘፈን በቤተ ክርስቲያን ውስጥ የተከለከለ ነው ማለት ነው። የተከለከለበት ምክንያት ምንድን ነው ከተባለ፣ አንደኛ ዝሙትን ያስፋፋል፣ የዝሙት ምንጭ ነው ዘፈን። ስለ ሴት ልጅ ቁንጅና፣ ስለ ወንድ ልጅ ቁንጅና የሚያወራ መጥፎ ባህሪ ያለው ስለሆነ ዘፈን ሰዎቹን ለዝሙት ስለሚያነሳሳ የተከለከለ ነው ማለት ነው። ሁለተኛ ዘፈን ምዕመናንን ወይም ክርስቲያንን ትዕቢተኛ ያደርጋል። ያ ማለት ምንድን ነው? ባልፈጠሩት አፍንጫ፣ ባልፈጠሩት ዓይን፣ ባልፈጠሩት ጆሮ፣ ባልፈጠሩት ጥርስ፣ ባልፈጠሩት አንገት፣ ባልፈጠሩት ተረከዝ እንዲመኩና በትዕቢት እንዲነፉ የሚያደርግ መጥፎ ባህል ስለሆነ ይሄ ነገር በመጽሐፋችን የተከለከለ ነው ማለት ነው። ሶስተኛ ትውዝፍተኛ ወይም ደግሞ የዝሙት ጌጥ ያለባበስ ስርዓት የሌለው አለባበስ ሰዎች እንዲከተሉ ያደርጋል ማለት ነው። በሶስተኛ ደረጃ ለምሳሌ ያህል ክርስትናው የማይፈቅደው አለባበስ የተጣበቀ ሱሪ ሊሆን ይችላል፣ ታፋ ያቋረጠ ቀሚስ ሊሆን ይችላል። ወንዶቹ ደግሞ ጨብራራ ጠጉር ሊሆን ይችላል፣ የተቀዳደደ ሱሪ፣ ሌላም ደግሞ ጉርዝርዝ ያለ ክርስትናውን የማይጠብቅና የማይመጥን አለባበስ እንዲለብሱና ያ አለባበስ ደግሞ ሰዎችን ወደ ዝሙት እንዲመራ ያደርጋል ማለት ነው። አራተኛው ቅናትን ያስከትላል። ቅናት አንዱ አንዱን እንዲገለው ቅናት ያስከትላል። ለምሳሌ ያህል ሳሙኤል ዳዊትን ቀባው። ከዛ በኋላ የእግዚአብሔር መንፈስ በዳዊት ላይ አደረ። ጎልያድ በሳኦል ላይ እና በእስራኤል ላይ ተነሳባቸው። የተቀባው ዳዊት ሳኦልን ጎልያድን እገለዋለሁ አለው። ሳኦል አልተዋጠለትም። የሳኦልን ልብስ ለብሶ ሄደ። ነገር ግን ዳዊት ልብሱን መሸከም ስላቃተው ልብሱን ጥሎ በራሱ ልብስ ሄደ። በወንጭፍ ድንጋይ ጎልያድን ገደለው ማለት ነው። ጎልያድ እንግዲህ 9,999 ሰዎችን ገድሎ ስለነበረ ዳዊት ጎልያድን ሲገል 10,000 ሰው ገደለ ማለት ነው። 9,999 ሰዎችን የገደለውን ጎልያድን ስለገደለ ዳዊት 10,000 ሰው ገደለ ተብሎ ተዘፈነለት። ንጉሱ ሳኦል ደግሞ 1,000 ሰው ገደለ ተብሎ ተዘፈነለት። ስለዚህ ሳኦል በዳዊት ላይ ቀናበት፣ አሳደደው ነው የሚለው። ስለዚህ ዘፈን ሰዎችን ያሳድዳል፣ በሰዎች ላይ ቅናትን ያሳድራልና በቤተ ክርስቲያን ደረጃ ክልክል ነው። ቀዳማዊ ሳሙኤል 18:8 ቀዳማዊ ሳሙኤል 29:5 ላይ እናገኘዋለን ማለት ነው። ሌላው ቅዱስ ዮሐንስ መጥምቅ የተገደለው በዘፈን ምክንያት ነው። በዘፈን ምክንያት ነው። የሄሮድያዳ ልጅ ዘፈነች፣ የዮሐንስን አንገት ስጠኝ በይው አለቻት። የዮሐንስ አንገት ተቆርጦ ተሰጣት። ስለዚህ ሄሮድያዳም ልጅቱም ሄሮድስም አልተጠቀሙም፣ ተቀሰፉበት ማለት ነው። ስለዚህ ዘፈን ያስቀስፋል። ዘፋኞችን ንስሐ ሳይገቡ ሌሎች ኮሜዲያኖችን ንስሐ ሳይገቡ በአውደ ምሕረት ላይ ማቆም ራሱ ይሄ
የቤተ ክርስቲያን አባቶችን ያስቀስፋል። ጥንቃቄ አድርጉ። እግዚአብሔር ሲቀጣ ዱላ አይቆርጥም። በሰው ዘንድ እንዳትወደዱ ነው የሚያደርገውና እንዲህ የምታደርጉ ሰዎች ጥንቃቄ ብታደርጉ ይሻላል ማለት ነው። ማቴዎስ ወንጌል 14:6 ላይ ነው እነ ሄሮድያዳን የምናገኛቸው ማለት ነው። በተጨማሪ 5ኛ ደረጃ ላይ የምናየው ደግሞ ሞትን ያስከትላል። ምን ዘፈን የምን ሞት ከተባለ የነፍስ ሞትን ያመጣል ማለት ነው። ስለዚህ በቤተ ክርስቲያኒቷ ውስጥ ዘፈን አጥብቆ የተከለከለ ነው። የተፈቀደ እስኪመስል ድረስ ሰዎች በዘፈን ሽር ጉድ ሲሉ ይታያል። አንዳንድ ጊዜ መንፈሳዊ በዓላት እየተከበረ ግንቦት ልደታ እየተከበረ ዘፈን፣ ጥምቀት እየተከበረ ዘፈን፣ ልደት እየተከበረ ዘፈን፣ ፋሲካ እየተከበረ ዘፈን። ለምንድን ነው የምትዘፍኑት ስንላቸው ባህልና ሃይማኖቱን ለዩ እንጂ እናንተ አባቶች ተቀላቅሎባችኋል ይላሉ። እኛንን የተቀላቀለብን ወይስ ሲያሸበሽብ ሲዘል ሲጨፍር በጠርሙስ አናት ግንባሩን ሲፈናከት የሚያመሸው ዘፋኝ ነው የተቀላቀለበት? ስለዚህ እኛ አልተቀላቀለብንም። መንፈሳዊ በዓል የምናከብር ከሆነ መንፈሳዊ በዓሉ መከበር ያለበት በያሬዳዊ ዜማ ነው። እንደዚሁም ደግሞ ለተራቡ ለታረዙ ለተራቆቱ በመርዳት ነው እንጂ በመጨፈር በመጠጣት አብዝቶ በመብላት አብዝቶ በመጠጣት እንደ ግንድ ተዘርሮ በማደር አይደለም። ይህንንም ሐዋርያው ቅዱስ ጳውሎስ በሮሜ 13:13 ላይ አውግዞታል። ቅዱስ ጴጥሮስም ደግሞ በአንደኛ ጴጥሮስ 4:3 ላይ አውግዞታል ማለት ነው። ስለዚህ ዘፋኞችን ሃይ በሉልን ሲባል ሰላም በሉልን ማለት አይደለም። በሕግ አምላክ በሉልን እያልኩ ነው በአማርኛ ቋንቋ። በሕግ አምላክ በሉልን። በተለይ ካህናቱ ነው እንዲህ የሚያደርጉ ሰዎች። እነዚህ ሰዎች እንደው ካህን በሰርግ ቤት እንኳን ተጠርቶ በዓለማዊ ሰርግ በዓለማዊ ጋብቻ የሚጋቡ ልጆች ቢኖሩት ማይዱን ባርኮ ማይዱን ሳይቀምስ ይውጣ ነው የሚለው የሥርዓቱ መጽሐፍ። ሳይቀምስ ነው በልቶ እንኳን ይውጣ አይልም። ሳይበላ ነው እንዲወጣ። ለምን? ለህዝቡ መጥፎ ትምህርት እንዳይሆን ሰውዬ ማለት እና ዘፈን ይሄን ያህል የተጠላ ሳለ በቤተ ክርስቲያኒቷ ውስጥ የተወደደ አስመስሎ እንደው ሁሉም ሰው ታጥቆ መነኩሴት አይል ቄስ አይል ዲያቆን አይል እንደው ምዕመን አይል ዝም ብሎ እንደው አንዳንድ ሰርግ ላይ ሳይ ትርምስምስ ሲል በጣም የሚያሳፍር ነገር አለና ወደ ቀልባችን እንመለስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።